8, 9, 2, 8. Come on. One more. Hi. ቆንጆ ነው። እግዚአብሔር ይህን ስሜት ማወቅ አለባችሁ። በተለይ ወንድ ሆናችሁ ይህን ስሜት ማወቅ አለባችሁ። ዋትስአፕ እንዴት ናችሁ? ሉል እባላለሁ። ዛሬ ከኔ ጋር ወርክአውት እናደርጋለን። የዛሬው ስኬጁላችን ባክ እና ሾልደር ነው የምንሰራው። ሌትስ ጎ። ሾልደራችንን አክቲቭ እናደርጋለን። በባንድ በኬብል በፓይፕ በፈለጋችሁ መስራት ትችላላችሁ። እኔ አጠገብ ያለው ኬብል ስለሆነ በኬብል ነው የምገባው። እያንዳንዱን እጅ 15 15 20 20 እናንተ ፊል እንደምታደርጉት መስራት ይቻላል። ጀስት ሜክ ሹር ዌይቱ ከባድ እንዳይሆን ሬስታንሱ ትንሽ ላይት የሆነ ፎርም አንግላችሁን ጠብቃችሁ አይ ቲንክ ሳወራ ቁጥር ረስቻለሁ መሰለኝ 50 ትንሽ አክቲቭ ላት ስትሬች ጀርባችን በደንብ ኦፕን እንዲሆን ዴድ ሃንግ ከ30 ሰከንድ እስከ 1 ደቂቃ መያዝ ይቻላል። 2 ዙር 3 ዙር ምናምን ይሄን 2 3 ሰርታችሁ ሰውነታችሁ አክቲቭ ከሆነ በኋላ ኤቭሪቲንግ ኢንጌጅ ካደረጋችሁ በኋላ ወደ እንቅስቃሴው ወደ ዌት ሊፍቲንጉ ወይም ወደ ሜን ወርክአውታችሁ መግባት ትችላላችሁ ማለት ነው። እኔ የምሰራው ባክ 4 እንቅስቃሴ፣ 2 ፑል፣ 2 ሮ፣ ከዛ ደግሞ ሾልደር 3 እንቅስቃሴ ሜን ፕሬሶቹን ሬዞቹን ምናምን ይሆናል። ስለዚህ ላት ፑል ዳውን እንጀምራለን፣ ከዛ ያልን እንቀጥላለን ማለት ነው። let's go። እኔ የምጠቀመው ግሪፕ ለዛሬ ኒውትራል ግሪፕ ይሆናል። ኒውትራል ማለት እንደዚህ ስንይዘው ማለት ነው። ጀስት እጃችን እንደሚቆመው ሱፒኔሽን ግሪፕ አለ፣ ከዛ ፕሮኔሽን ግሪፕ አለ። እያንዳንዱ የተለያየ ባክ አታክ ይኖረዋል። ለዛሬ የመረጥኩት ኒውትራል ግሪፕ። 3 ወርኪንግ ሴት ይኖረኛል። ከወርኪንግ ሴቱ በፊት አንድ ወርም አፕ ሴት አለኝ። ላይት ኪሎ አድርጌው የምሰራበትን ቶፕ ሴት ኪሎ 60% ምናምን አድርጌው ከ12 እስከ 15 እንገባለን። የመጀመሪያ ወርም አፕ ሴት Baby, what's up? ና ያለ ሰዓቱ ነው የመጣው አርፋጅ። ዴቪ አለለ ብሮ እንዴት ነሽ? ሰላም አለሽ? ሁሉ ጉድ ማን በቲቪ ነው እኮ ከዚህ አይ ገና እየጀመርን። እንዴት ነሽ? ኦል ጉድ ፋሚሊ ምናምን ሁሉ ሰላም? ኦል ጉድ እግዚአብሔር ይመስገን ቆንጆ። yes sir me too። ሜክ ሹር በደንብ ስትሬች ማድረጋችሁን። ኦኬ ባካችሁ ወይም ኤኒ መስል ግሮዝ ዲፕ ስትሬች፣ ከዛ ደግሞ በደንብ ማክሲመም ስኩዊዝ ይፈልጋል። ስትሬች ኦል ዘ ዌይ አፕ ስኩዊዝ። በተቻለ መጠን ሞመንተም ለመቀነስ መሞከር። አንዳንዴ ሄቪ ሲሆን ቺት ማድረጉ አይከፋም። አይ ቲንክ 15 ነው። እሺ የመጀመሪያው ወርኪንግ ሴቴ ነው ይሄ። ከ10 እስከ 12 ለመግባት ሞክራል።
ሁለተኛውን ጨምረን እንገባለን ማለት ነው። የመጀመሪያው ሬፕ እና የመጨረሻው ሬፕ አንድ አይነት ቴክኒክ ከሰራው አልከበደም። ዌይቱ ትንሽ ከፍ አድርገው ዲፔንድስ እንደ ጎል ይለያያል። ግን እኔ አሁን ሃይፐርትሮፊ ላይ ስላለሁ ጌንም እያደረኩ ስለሆነ የምሰራቸው ወርካውቶች አንደኛ ይሄ ቲል ፌለር ምናምን አንሰራም፣ ግን ክሎዝ ቱ ፌለር 2 ሬፕ ለፌል 3 ሬፕ ወይ 1 ሬፕ ሲቀረኝ ምናምን ነው የማቆመው። አንዳንዴ እንደ ሙዳችሁ እንደ ሙዴ እስከ ፌለር ልገባ እችላለሁ። ዲፔንድስ ኦን ወርክአውት የምወደውን ወርክአውት ምናምን። ከዛ ውጪ ኢንቴንሲፋየር እጠቀማለሁ። ላይክ ድሮፕ ሴት፣ ሱፐር ሴት፣ ጃይንት ሴት ምናምን። በልኪንግ ሲዝን ወይም ደግሞ ሃይፐርትሮፊ ጌኒንግ ላይ ሲሆን ሞር ኢነርጂ ማውጣት እችላለሁ። ቢካዝ በደንብ ስለምበላ ኪሎ ስለሚጨምር ምናምን። ሶ እሱን አድቫንቴጅ ወደ ጥሩ እንትን መለወጥ ስለምፈልግ ብዙ ኢንቴንሲፋየሮች እጠቀማለሁ። እንዳልኳችሁ ድሮፕ ሴት፣ ሱፐር ሴት፣ ጃይንት ሴት ምናምን። ስለዚህ እሱ ላይ ፎከስ እናደርጋለን ማለት ነው። ቀጣይ አሁን ሁለተኛው ሴቴ ከ8 እስከ 10 ኪሎ ጨምሬያለሁ። ከ8 እስከ 10 እንገባለን። በጣም በተቻለኝ መጠን ኔጌቲቭን ኮንትሮል ለማድረግ እሞክራለሁ። አይ ሃቭ ቱ ስትራፕ ማድረግ እፈልጋለሁ ማለት ነው። ስትራፕ ስታደርጉ ስትራፕ ማድረግ ለሚከብዳችሁ ሰዎች እኔም ሁሌ ያምታተኛል። ሜክ ሹር እንዲህ ካሰራችሁት በኋላ እችኛዋ እንደዚህ መግባቷን፣ ይሄ እንደዚህ ነው የሚሆነው። ኦኬ። ከዛ ባሩ ላይ ስጠመጥሙት ወይም ዌይቱ ላይ ስታደርጉት ሁሌ ኦፖዚት ይሄኛው ፓርት እንዲያቅፈው ማድረግ ነው ያለባችሁ። እንደዚህ የሚይዘው ከሆነ በዚህ በኩል አላስገባው፣ በዚህ በኩል ነው ማድረግ። ኦኬ። እሺ፣ ከ8 እስከ 10 ኮንትሮል ለማድረግ ሞክሬ ገባለ። ሌትስ ጎ። ክፉ አይሰጥም። ብዙ ጊዜ እኔ ባክ ስሰራ ከፑል ነገር ወይም ደግሞ በደንብ ላቴን ስትሬች አድርጎ በደንብ ስኩዊዝ አድርጎ ከሚያሰራኝ ሙቭመንት ነው የምጀምረው። ፑል አፕ ወይም ደግሞ ፑል ዳውን ነገሮች ዲፔንስ እንደ ሰው ይለያያል። እኔ በዛ ስታይል ስለለመድኩት ከሮ የሚጀምር ሰው አለ። ኢትስ ፋይን። ምንድነው ፊትነስ ወይም ኤኒ የጂም እንትን ብላክ ኤንድ ዋይት የለውም። 1 2 ይሄ ልክ ነው ይሄ ልክ አይደለም የሚባል ነገር የለም። እንደ ሰውነታችን ጄኔቲክስ፣ እንደ ትሬኒንግ ስታይላችን፣ እንደ ጎላችን፣ እንደ ተፈጥሮ፣ እንደ መልካችን እንቅስቃሴዎች ሊለያዩ ይችላሉ። የኔን ስታይል የሚቀበል ሰው ይቀበላል። ለአንተ ደግሞ ካልተመቸ የራስን ወይም ደግሞ ሌላ አይደለን ትከተላለህ ማለት ነው። አንድ ሌላ ላስት ሴት ይቀረናል። አሁንም ሄቪ ለመሄድ ሞክራለሁ። ሄቪ ሲሰሩ ብዙ ጊዜ እቺ ሙዚቃ ተጠቀማት። ጭንቅላቴ 8 ለማግኘት ይሄዳል፣ ሰውነቴ ሰጠኝን ይሰጠኛል ማለት ነው። let's get it come here ኢዚ ቆንጆ። ስለዚህ ላት ፑላውን ጨረስን። 3 ወርኪንግ ሴት፣ 1 ዎርም አፕ ሴት ነው የሰራሁት። ሪከቨሪ ሴት መጨመር እችላለሁ ግን አልፈለኩም። ቤንት ኦቨር ታችን ሄድና ባርቤል ቤንት ኦቨር እንገባለን። ታችን ባርቤል ቤንት ኦቨር ነው።
አንደርሃንድ ኦቨርሃንድ መግባት ይቻላል። እኔ ዛሬ ወርካውቴ ኦቨርሃንድ ሮ 100 ኪሎ 200 ኪሎ አንሱ መጀመሪያ ሁሌ ዋርም አፕ። እሺ ሁለት ቶፕ ሴት አለ። ስለዚህ ቶፕ ሴቴን ብዙ ጊዜ 100 ኪሎ ነው ማስጀምረው። ዛሬ እንደ አቅማችን 100 እና 120 ኪሎ ለመሳብ እንሞክራለን። እዚህ ጋር መጠንቀቅ ያለባችሁ እኔ ብዙ ጊዜ በጣም ሄቪ ካልሆነ ወይም አንዳንድ ጊዜያቶች ላይ ካልሆነ ቤልት አልጠቀምም። ቤልት ግን መጠቀም ያስፈልጋል ብዬ ማምንበት ኬዞች አሉ። ለምሳሌ ቢጊነር ከሆናችሁ በደንብ ኮራችሁን አክቲቬት አድርጋችሁ ብሬስ አድርጋችሁ ትንፋሽ መያዝ ከማትችሉ ከሆነ ወይም እሱ ጋር የተለማመዳችሁ ከሆነ ኤኒ ኮምፓውንድ ሙቭመንት ፕሬስ፣ ኦቨርሄድ፣ ቤንት ኦቨር ሮውስ፣ ስኳት፣ ዴድ ሊፍት ላይ ሜክ ሹር ሴፍ መሆናችሁ ሜክ ሹር ቤልት ማድረጋችሁ። ሶ አድቫንስ እየሆነን ስንሄድ መያዝ ስለምንችል ወይም ብሬስ ማድረግ ስለምንችል ኢትስ ኦኬ። በዛውም ኮር ስትሬንግዛችንን እየጨመርን ነው የምንሄደው ብዬ ስለማምን ቤልት አልጠቀምም። ሜክ ሹር ቴክኒካችሁን ትክክል መሆናችሁን ሜክ ሹር ስትሬች እና ስኩዊዛችሁ ላይ ፎከስ ማድረጋችሁ። ሌትስ ጎ። ሶ ከመቶ በፊት አንዴ ሌላ ዋርም አፕ ሴት አለች በ60 ኪሎ 5-6 reps። ናይስ። ሌላ 20 ኪሎ እንጨምራለን። ሌላኛው ፌቨራይት ሶንግ ይሄው ዲፔንድስ ባይ ዘ ዌይ ዘፈን እንደ ቀኑ እንደ ሙዱ ይወስነዋል። አንዳንድ የአማርኛ ዘፈንም እየሰማው ስሎ ዘፈን እየሰማው ሄቪ ልሰራ ይችላል። ቴስት 100 ኪሎን ከ8 እስከ 10 ለመግባት እሞክራለሁ። እገባለሁ። Easy. ቲንክ 11 ነው የገባሁት። ቁጥር ማተር አያደርግም አንዳንዴ ማለት ያው በተለይ ሌስ ይሄ ሞር የምትሰሩ ከሆነ 8 ብላችሁ 9 10 የምትሰሩ ከሆነ ጥሩ ነው። ክላይንቶች ላይ ስለማይ ነው ትሬነር ስለሆንኩ አየዋለሁ፣ ኖትስ አደርጋለሁ። የሆነ ካነሰ እንደውም ሪግሬት ነው ማድረግ ያለብን። ከበለጠ ግን ኢትስ ጉድ። አንዳንዴ which means 8 10 ግቡ ብያቸው 15 ምናምን ሲገቡ ወይም ቁጥር ተሳስተው 10 መግባት ያለባቸው 11 የሚገቡ ከሆነ አንዷን ስላሳለፉ የሚበሳጩ ሰዎች አሉ። ዶንት ፕራውድ ነው መሆን ያለባችሁ። እሺ ሌላ 10 እንጨምርና በ120 6 to 8 እንገባለን። አንድ ቶፕ ሴት በ120 እንገባና ሪከቨሪ ሴት በ80 ኪሎ ከ12 እስከ 15 እንገባለን ቀንሰን። ሌላኛው ይሄን ራክ ሳየው እዚህ ብዙ ጊዜ አልገባም። ሮ ከገባው እዛ ጋር ሌሎች ራኮች አሉ፣ እዛ ጋር ነው የምጠቀመው። ይሄ ራክ ማስቀመጫው ትንሽ ከፍ ይላልና ስትሬቺንግን ሜቢ ትንሽ ሊቀንሰው ይችላል። አላቅም ቪዲዮ ላይ እንዴት እንደሆነ። በመስታወት ሳየው ግን ትንሽ በፊት በደንብ ስትሬች ከማድረገው ትንሽ ከፍ አድርጎብኛል፣ ቢካዝ እየነካ ስለሆነ። ለዛ ነው ይሄን የምጠቀመው። ትንሽ ከፍ ካደረገኝ 6 ካገኘን በጣም አሪፍ። ኢዚ
Come here. Come here. Come here. Come here. Woo. 8. Yeah. እዚች ጋር አንድ ማለት የምፈልገው ነገር ብዙ ጊዜ ማይንዳችን ወደምንፈልገው ሪች ወደምንፈልገው ቦታ ከወሰድነው ሰውነታችን እስከሚችለው ይሄዳል። ሰውነታችንን ግን ቀድመን ማይንዳችንን ቀድመን ጊቭ አፕ ካደረግን ሰውነታችን ምንም ሊያደርግልን አይችልም። ስለዚህ ኦልዌይስ ፑሽ ዮር ማይንድ። ሁሌ ማይንዳችሁን ግፉት። ሰውነታችሁ ከዛ ማይንዳችሁ ነው የሚከተለው። that's it 6 ብዬ ነበር 8 ነው የገባሁት። ሪከቨሪ ሴት ቀንሰን በ80 ገባ ነው። ወርክአውት ለማድረግ ባይ ዘ ዌይ ለማይንዳችሁ ኤክስኪውዝ የምትሰጡት ከሆነ መቼም አይሞላላችሁ። እኔ አሁን ከ7 ሰዓት እስከ 8 ሰዓት ክላይንት ነበረኝ። ወርክአውት የጀመርኩት 8 ሰዓት ነው። ኦልሞስት ክላይንቱ የመጨረሻውን ሴት እየሰራ እኔ እያሟሟኩ ነው ማለት ነው። ስለዚህ ምንም አይነት የትኛውም ላይፍ ስታይል ላይ ሆኑ የትኛውም ቢዚ ስኬጁል ይኖራችሁ ለራሳችሁ ከ30 ደቂቃ እስከ 1 ሰዓት አታጡ ፕሊዝ። ኤቭሪዋን እድሜ፣ ጾታ ምናምን አይልም። በእኔ ኢንቴንሲቲ ስሩ አይደለም፣ ግን በራሳችሁ የሆነች ያክል ሙቭመንት በሳምንት ሚኒመም 2-3 ቀን እንቅስቃሴ ለማድረግ ሞክሩ። ምንም አይነት ኤክስኪውዝ አትስጡ ለራሳችሁ። ኤክስኪውዝ በሰጣችሁ ቁጥር እየደከማችሁ እየሰነፋችሁ ነው የምትሄዱት። ያ ትንሽ ምክር ለመስጠት ያክል ቲንክ እዚህ ላይ ሙዚቃ ያስፈልገኝ። ውስጤን እየሰማሁ እሰራለሁ። ውስጠቴን ከማሉ ላይ ኢዚ ኦኬ። የበላንበት እናነሳለን። ከዛ ዋን አርም ዳምፔል ሮ እንገባለን። የሰራችሁበትን መልሱ ፕሊዝ። የሰራችሁበትን ስትመልሱ አንድ ለእናንተ ዲስፕሊን ነው የምትማሩት። 2 ቀጣይ እዚህ ጋር መታ የምትሰራው ሴት ከሆነች ወይም ደግሞ ወንድም ሆኖ ብቻ ያለውን ኪሎ ማንሳት የማይችል ሰው ከሆነ ትቶት ነው የሚሄደው ሌላ ቦታ። ዋይ ለምን ያን ቻንስ እንገድባለን? ስለዚህ 100 ኪሎ አነሳ፣ 200 ኪሎ አነሳ፣ ጎበዝ። ከዛ ግን የሰራበትን መልስ፣ የሰራሽበትን መልሽ። ሜክ ሹር ጂም ዲስፕሊን ይኖራችሁ። ኤቭሪዌር ዩ ጎ የምትሰሩበትን እቃ መልሱ። ቀጣይ ዳምፔል ዋን አርም ሮ ማይ ፌቨራይት። ያው ሮዎቹ ብዙ ጊዜ ለባክ ቲክነስ ይጠቅማቸዋል። ባክ ወርክአውቶቹ ላይ ሁሌ 1 ወይም 2 ወይም 3 ሮ ይኖረው ዲፔንድስ እንደ ወርክአውት ፕላናችሁ። ሁሌ ላት ፑል ዳውን ብቻ አትስሩ። ዲ ብለህ ከዛ ቀጭን ነው። ሌላኛው ቲፕ አሁን ዋን አርም ሰራ እዚህ ጋር መስታወቱ ፊት ለፊት ወይም ራኩ ጋር ሆኜ ነው የምሰራው። ቢካዝ እንደምታዩት ቤቱ ባዶ ነው፣ ጂሙ ባዶ ነው። ፍሌክሲብል ማድረግ እችላለሁ እንቅስቃሴን። ብዙ ጊዜ ፒክ አወር ወይም ደግሞ ሰው በሚበዛበት ሰዓት ግን ፕሊዝ ኤኒ ሙቭመንት እዚህ መስታወቱ ፊት ለፊት ቆማችሁ አትስሩ። እሺ ሰው ሌላ ሰው መጥቶ ዳምፔል ማንሳት አይችልም። እሱም አንኮምፎርታብል ይሆናል፣ እናንተም አንኮምፎርታብል ትሆናላችሁ። ስለዚህ ዌይት አነሳችሁ ጎ ባክ፣ ትንሽ ፈቀቅ ብላችሁ ወደ ኋላ ስሩ። መስታወቱ እንደሆነ ይታያል። አሁን ግን ባዶ ስለሆነ ጂሙ እዚህ ጋር ነው የምሰራው ማለት ነው። እሺ ዋርም አፕ አንዴ ዝም ብሎ ሙቭመንቱን ጀስት ማይንድ እንትን እንዲለው 5 በ37 እንገባለን። ከዛ የቀረውን እንግዲህ የቤቱ ትልቅ 50 ኪሎ ነው። ትንሽ 50 ኪሎ ኢጓችንን እያመጣ ነው። ስለዚህ 60 ኪሎ እስኪመጣ
ሃምብል እስኪያደርገን በ50 ኪሎ እንታገላለን ማለት ነው። 5 እንገባለን። ዋን አርም ሰራ እንደዚህ ነው የቆምኩት። የሚሰራው እጄና ከፊት ለፊት ያለው እግሬ ተመሳሳይ ዳይሬክሽን ነው። ቢካዝ የላት ላቲስ መስል ሌንግዙን ስለሚጨምረው አሪፍ ስትሬች እና ስኩዊዝ አገኛለሁ ማለት ነው። ሮንግ ነው ማለት አይደለም፣ እንደዚህ መስራት ይቻላል። ግን ይሄ ኢትስ ሞር አድቫንስ። ለዛ ነው ፍሬምን አማርኛ ዘፈን ስማማክ እንደ ገብሱ ዛላልስማ ስፓይዘዊ ስሎ ዘፈን በጣም ውስጥን ስለሚያረጋጋው ካልም ስትሆን ኢነርጂ በደንብ ታገኛል። እንደ ገብሱ ዛላ አላመንከኝ ወይ? ማይ ፌቨራይት yes so በ50 ኪሎ 10 to 12 reps ከ10 እስከ 12 በተቻለ መጠን ኮንትሮል ለማድረግ ሞክራለሁ። በጣም ሞመንተም ላለመጠቀም yes sir ደስ ሲል እግዚአብሔርን good job. ኔጌቲቭ ነገር ማይንዳችሁ እስካለ እልህ፣ ብሽቀት፣ እኔ ኔጌቲቭ ቶት መታችሁ እነዚህ ብረት ሊያወጡ። በዚህ ትግል መሃል ምንም አይነት ሌላ ኔጌቲቭ ነገር አታስብ። ስለዚህ ማይንድ ሂል አድርጎ በደንብ አሪፍ ቴራፒ ነው የሚሆነው። አንዴ እንደግመዋለን። ቆንጆ ነው ስሜቱ። easy come here Jesus Christ woo ቆንጆ ነው። እግዚአብሔር ይህን ስሜት ማወቅ አለባችሁ። በተለይ ወንድ ሆናችሁ ይህን ስሜት ማወቅ አለባችሁ። ኦኬ ሶ ባክ ሙቭመንት 3 ገብተናል። 2 ሮ፣ 1 ፑል ዳውን፣ ሌላ 1 ፑል አለኝ ላይ ስትሬት አርም። ከሱ በፊት ግን እዚህ ዳምፔል ፕሬስ፣ ሾልደር ፕሬስ ትንሽ ሄቪ ለመሄድ ስለሞክር እሱን እንገባና ሳይድ ሬዝ እንገባና እላይ ወጥተን ደግሞ ባኩን እንጨርሳለን ማለት ነው። ሶ ዳምፔል ፕሬስ እንገባለን። ቀጣይ
ሜክ ሹር ውሃ መጠጣታችሁ። በዚህ አንግል ገባለሁ። ዳምፔል ባክ ኦልሬዲ ገሎታል ወገቤን፣ ግን አሁን ፋይት ምንም አማራጭ የለኝ። 4 ሴት 10 ነው የምገባው። ኢንክሪመንት ያደረኩ ነው ኪሎ የምሄደው። በ25 ኪሎ እንጀምርና አቅማችን እስከሚፈቅደው እናሳድገዋለን። Let's go. ከባክ ወይም ከፑል ወደ ፑሽ ሙቭመንት ስትሄዱ የተለየ ስሜት ነው ያለው። ሌላ አዲስ መስል፣ ሌላ አዲስ እንትን ነው ኢንጌጅ የምታደርጉት። ሶ የሚሰጣችሁ ሪያክሽን ቆንጆ ነው። ዳትስ ዋይ ባክ እና ቸስት ብዙ ጊዜ ክላሲክ ሱፐር ሴት ይባላል። በፊት ባዲ ቢልደሮች ይጠቀሙታል። Come here. ጊዜ ቸስት ላይ ዳምፔል ቸስት ኦር ባርቤል ቸስት ፑሽ ሙቭመንት ሲሰሩ ዌይቱ እንዲዋበል የሚያደርግባችሁ ከሆነ ብዙ ጊዜ የሾልደር ስቴቢሊቲ ነው። ሶ እንደሱ አይነት ችግሮች በምን ይቀረፋሉ? ጥሩ ሾልደር ስቴቢሊቲ እንዲኖራችሁ ዳምፔል ፕረስ፣ ሚሊታሪ ፕረስ በጣም ይጠቅማችኋል። ሶ እኔ ብዙ ጊዜ በዳምፔል እሰራለሁ። ጥሩ ሬንጅ ኦፍ ሞሽን ስላለው እንደ ቲፕ ነው እናንተ የምትጠቀሙበት። ጥሩ ለውጥ ታዩበታላችሁ። ቀጣይ 35 እንገባለን። ቶፕ ሴት 2 ሴት ይቀረኛል። መጨረሻውን 37 ወይም 40 ለመግባት ሞክራለሁ እንደ እግዚአብሔር ፈቃድ። እንደ ሀሳብ 35 ከምገባ 37 ብገባ ይቻላል። ቆንጆ 40 እንታገል። 10 አላገኝም፣ ግን ማገኘውን ያክል ይታገላል። ስፓትም ስለሌለ በራሴ ነኝ። እዚህ ጋር 2 ሰዓት አድርጌያለሁ። ይሄ አፕል ዋች ነው፣ ኦብቪየስሊ ሁላችሁም ታውቁታላችሁ። ይሄ ደግሞ ውፕ ባንድ ይባላል። የሚያውቀው ያውቀዋል። ምንድነው ውፕ ባንድ? ለማታውቁት ፊትነስ ትራክ ማድረጊያ ሰዓት ነው፣ ግን ዲስፕሌይ የለውም። ስልካችሁ ላይ ነው ትራክ የምታደርጉት ወይም የምታዩት። ሶ በጣም አኩሬት ነው። እኔ ኢትስ ቢን አይ ቲንክ 2 ዓመት ማለት ተጠቅሜዋለሁ። ብዙ ፊትነስ ኢንፍሉዌንሰሮች፣ አትሌቶች ማለት ይጠቀሙታል፣ ፕሮፌሽናሎች። ሶ አኩሬሲ ሌቭሉ ከፍተኛ ነው። ከእጃችሁ አይወልቅም። እዚህ ጋር ማድረግ ይቻላል። ኤኒ ሄርት ሬት ያለበት ቦታ ላይ ማድረግ ትችላላችሁ። ሶ ሪከቨሪያችሁን፣ የዴይሊ ስትሬናችሁን፣ እንቅልፋችሁን ይሰጣችኋል። ቫሪያቢሊቲ ኤችአርቪ በመጠቀም ማለት ነው። ሄርት ሬት ቫሪያቢሊቲ ይባላል። ሶ ምንድነው? ምን ያክል በቀን ውስጥ ምን ያክል ጫና ሰውነታችሁ አካሂዷል፣ ወይም ምን ያክል ስትረስ አለው፣ ምን ያክል ሪከቨር አድርጋችኋል፣ ከላስት ዴው ምን ያክል እንቅልፍ ተኝታችኋል፣ በቂ ነው ወይ፣ በዚህ መጠን ወይም ደግሞ ይሄን ያክል ስትሬን ዛሬ ስራ፣ ከዛ ይሄን ያክል እንቅልፍ ተኛ፣ ይሄን ያክል ሪከቨሪ አድርገሃል ምናምን እያለ የኤቭሪዴ እንትናችሁን ይነግራችኋል ማለት ነው። ሶ ዲቴል
ዌብሳይታቸው ላይ ወይም ደግሞ አፕሊኬሽኑ ላይ ገብታችሁ ማየት ትችላላችሁ። ግን በጣም ትልቅ ጥቅም ስላለው ነው ማድረገው ሁሌ እጄ ላይ። ብዙ ጊዜ ሄቪ ሲሆን አትዳፈሩ። እሺ ላይክ ስፓት ከሌለ ወይም አድቫንስ ካልሆናችሁ ስቴብል ማታረጉት ከሆነ ዌቱን አትዳፈሩ። ወይም ደግሞ በትክክለኛው መንገድ ለመጣል ሞክሩ። ጊቭ አፕ ካረገባችሁ አንዳንዴ ዝም ብሎ የሚለቅ ሰው ያለው ምናምን አጠገባችሁ ያለውን ሰው ትመታላችሁ፣ ወይም ነጥሮ ራሳችሁን ትመታላችሁ። ኢቨን ሾልደራችሁን ዲስሎኬት ታደርጉ ትችላላችሁ። ስለዚህ በጣም በጥንቃቄ ስራ። Come here. One more. Hi. Yes, sir. ተመስገን ነው የኔ ጌታ። በስመ አብ አሪፍ ነው። ይሄን ያልኳችሁ ድሮፕ ሴት አሁን ሳይድ ሬዝ ላይ ምናምን ስላለኝ ነው ያልተጠቀምኩት። ሶ ድሮፕ ሴት፣ ሱፐር ሴት፣ ጃይንት ሴት ኤኒ ኢንቴንሲፋየር ስትጠቀሙ ኢት ዊል ሄልፕ ስፔሻሊ ጌን እያደረጋችሁ ወይም በልኪንግ ሲዝን ላይ ከሆናችሁ ኢት ዊል ሄልፕ። አቅም ስለሚኖራችሁ ስለምትበሉ ይጠቅማችኋል። ተጠቀሙበት። ሶ ሾልደር 4 ሴት ጨርሻለሁ። ሳይድ ሬዝ 3 ሴት 2 ጊዜ 12 1 ጊዜ ድሮፕ ሴት እንገባለን። ከዛ ላይ 2 ወርክአውት ከዛ እንጨርሳለን። እስካሁን 57 ደቂቃ ሰርቻለሁ። ማክሲመም ብዙ ጊዜ የምሰራው ሌግ ከሆነ 1 ሰዓት ከ30፣ ሌሎቹ ሙቭመንቶች 1 ሰዓት ከ20 ነው ይፈጅብኝ። ሶ ዛሬ እስካሁን 57 ደቂቃ ያውም እያወራ ምናምን ከዚህ በኋላ 15-20 ደቂቃ ብሰራ በ1 ሰዓት ከ20 ጨረስኩ ማለት ነው። ሶስት ሾልደር ነው የምሰራው። ቢካዝ ሾልደር በሳምንት 2 ቀን ስለምሰራ በአሁኑ ስኬጁል አንዴ ከባጋ አንዴ ደግሞ ቅዳሜ ከባይሴፕስ ትራይሴፕስ ጋር እሰራለሁ። ስለዚህ ዛሬ ሞር ፕሬስ ሄቪ ፕሬስ 2 አክሰሰሪ እንሰራለን። ሌላኛው ሴሽን ላይ ደግሞ አብዛኛው አክሰሰሪ ሙቭመንቶች ናቸው። ሪቨርስ ፍላይ፣ ፍሮንት ሬዝ፣ ሃይ ፑል ምናምን። ለዛ ነው ትዋይስ አ ዊክ ስለምሰራው። እንደምታዩት ነው። እዛ ጋር 40 ኪሎ ገፍቼ እዚህ ጋር መጥቼ ሳይድ ሬዝ በ12.5 በ10 ኪሎ ምናምን እየታገልኩ ነው የገባሁት። ቢካዝ አንደኛ ወርክአውቱ ሎንግ ሊቨር ወርክአውት ነው። የምታነሱት ኪሎ እዚህ ጋር ነው፣ የሚያነሳው ጡንቻ ደግሞ እዚህ ጋር ነው። ሶ ርቀት አለ which means ከባድ ነው ወይም ቻሌንጅ ያደርጋል። ሶ ብዙ ጊዜ ሄቪ አይሰራም። ይሄ ፍላይ፣ ዳምፔል ፍላይ፣ ሬዝ ኤኒ ሬዝ ሙቭመንቶች ምናምን ሎንግ ሊቨር ወርክአውት ስለሆኑ ሄቪ አትሰሩም። ወይም ሄቪ ብታነሱ ወይ ቺት ታደርጋላችሁ ወይ ከባድ ነው። እንደዛኛው ኢፌክቲቭ አይሆንም። ለዛ ነው ላይት ዳምፔል የምጠቀመው ወይም ላይት ዌት የምጠቀመው። አሁን ድሮፕ ሴት እንገባለን። በ15 በ12 በ10 ሶስቱንም ፌል እስካደርግ 15ን ፌል ሳደርግ 12 ይዛለሁ፣ 12ን ፌል ሳደርግ 10 ይዛለሁ።
It's not easy. Come on. Jesus. Jesus. So drop set ስትሰሩ እኔ የምሰራበትን ኪሎ ሁሌ ድሮፕ ሴት አትስሩ። ሁሉም ሴታችሁ ድሮፕ ሴት አይሁን። ሁሉም ሴታችሁ አንቲል ኪሎ ፌል እስክታደርግ አይሁን። ቢካዝ ለኢንጁሪ ነው የምትዳረጉት። ግን አሁን የሰራው ድሮፕ ሴት አንዱን ኪሎ ሰውነቴ ፌል እስኪያደርገው ማንሳት እስከማልችል ሰራውና ልክ ሲያቅተኝ ኪሎን ቀንሼ እሱንም ፌል እስኪያደርግ ሞር መስል ቴንሽን ሞር ስትሬስ ጡንቻችሁ ላይ ፋይበራችሁ ላይ ምናምን ስጨምሩበት መስል ግሮዙ ኢፌክቲቭ ይሆናል ማለት ነው። በደንብ ብለድ ፍሎ አለው። በደንብ መስል ፓምፕ አለው። ስለዚህ ኢፌክቲቭ ነው ማለት ነው። ሶ እዚህ ያለውን ጨረስን። ላይ እንወጣና ሁለት ሙቭመንት ይቀረናል። አንድ ስትሬት አርም ፑል ዳውን ባክ ፊኒሸር፣ ከዛ ደግሞ ፌስ ፑል ሾልደር። ሁለት ሴት ከ15 እስከ 20 እንሰራና የዛሬ ወርካውታችንን እንጨርሳለን ማለት ነው። let's go. So straight arm pull down ወይም pull over ባክ ፊኒሸራችን እኔ በዚህ አታችመንት ነው የምገባው። በገመድ መግባት ይቻላል። በስትሬት ባር ዋይድ ናሮው በፈለጋችሁት በዚህ ten more, come on, Lule. Eight, 7, 8, 9, 10. Jesus. That's good. ከ15 ከ20 ላስት come on 13, 14, 15, 16, 18, 19. በስመ አብ ላስት ወርካውት ፌስ ፑል ከዛ እንጨርሳለን። ሞስት ፕሮባብሊ ሾልደር ነው ግን ባካችን ትንሽ እዚህ ትራፒዚየሳችን ምናምን በደንብ ይሰራል። ሮምቦይዳችን ምናምን ሶ ፌስ ፑል ነው ማድረገው። ፌስ ፑል ሄቪ ኬብል ላይ ስትሰሩ ቁጭ ብላችሁ መግባት ትችላላችሁ። ተኝታችሁም እኔ ቆሜ ሰራ ብዙ ጊዜ የምጠቀመው ቲፕ ሄቪ ሲሆን ስቤው ስመልስ ሙቭመንቱ መሀል ስቴብል አይሆንልኝም። ቢካዝ ዌይቱ ከባድ ነው ቆሜ ያለው ምናምን። ስለዚህ አንድ የምጠቀመው ቲፕ ምንድነው አንድ ግሬን እንደዚህ አይነት እንትን ካላችሁ እዚህ ላይ ሰቅለውና
ይህ አሁን ሞር ስቴብል ነው ማለት ነው። አልንቀሳቀስም፣ ጀስት መስሌ ብቻ ነው የሚሰራው። ከዛ ወርካውታችንን እንደዚህ በስጦታ ወረቀት ጠቅልለን ጨርሳለሁ። ሶ ሄቪ እንደጀመረው ሄቪ እንጨርሳለን ማለት ነው። ሄቪ ካልሰራው እኔ ወርካውት የሰራው ስለማይመስለኝ ነው። ብዙ ጊዜ ምንም አቅም የለኝም ብዬ ገብቼ ግን በቃ ስፔሻሊ ዴድሊፍት የሆኑ ሙቭመንቶች አሉ ሄቪ ካልሰራው ሳትስፋይ አልሆንም። ሮንግ ነው ወይ ለእኔ ላይሆን ይችላል፣ ቢካዝ የሚሰጠኝ ማይንድ ሳቲስፋክሽን ስላለ። እስኪ እንደኔ የሚመቻችሁ ኮመንቷ ላይ ሉሊ አንደኛ። ኦኬ ጂሰስ ክራይስት በቃ አልቋል። ተመስገን። 1 ሰዓት ከ13 ደቂቃ ነው የሰራነው። እስኪ 4 ባክ 3 ሾልደር ወርክአውት ኢንቴንስ ኦልሞስት 85-90% ኢንቴንሲቲ ለኔ። ስለዚህ ጥሩ ነው። እንወጣና አሁን ፕሮቲን ኢንቴካችንን እንወስዳለን፣ ምግባችንን እንበላለን፣ ሻወር እንወስዳለን፣ ወደ ስራ እንመለሳለን ማለት ነው። ወርክአውቱ ይህን ይመስላል። ኤኒ ኮመንት ኤኒ በፎርም ዙሪያ በሙቭመንት በሬፕቴሽን በወርክአውት ስታይል ምናምን ኤኒ ለኮመንት በጣም ኦፕን የሆንኩ ሰው ስለሆንኩ ኢንስታግራሜ ላይ ቲክቶኬ ላይ ገብታችሁ ኮመንት ማድረግ ትችላላችሁ። ፐርሰናሊ የምታውቁኝ ሰዎችም እንደዛው። ሶ ካሚንግ ሱን እዚህ ቻናል ላይም ተናግሬያለሁ ከዚህ በፊት ፖድካስት ላይ። ካሚንግ ሱን እንደ እግዚአብሔር ፈቃድ ቢጊኒንግ ኦፍ ዲስ ይር አንዱን ቀን ዩቲዩብ ከፍታለሁ ብያለሁ እንደ ማንኛውም ፊትነስ ኢንፍሉዌንሰር። ያ ሶ ዩኒክ በራሴ ስታይል አንዳንድ ነገሮችን ለመጀመር አስቤያለሁ እንደ እግዚአብሔር ፈቃድ። ከዛ በተረፈ ኢንስታግራም እዚህ ስክሪኑ ላይ ያለላችሁ ኢንስታግራም ፔጄን ፎሎ ማድረግ እንዳይረሳ፣ ቲክቶክ ፔጄን ፎሎ ማድረግ እንዳይረሳ። ወርክአውት እለቃለሁ። ዴም ብታደርጉልኝ ኤኒ ፊትነስ ሪሌትድ ኩዌስችኖችን በተቻለኝ መጠን እመልሳለሁ። አም ቬሪ ኦፕን። ከዛ በተረፈ በጣም ነው የማመሰግነው። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ።